ነጋሽን ነው መጋብዘው ፕሬዘንት ያድርግልናል። እስኪ ሁላችንም እስኪ አንድ ጊዜ ቆመን እናመስግነው። ከእንግሊዝ ሀገር ነው ለዚሁ ፕሮግራም ትኬት ቆርጦ ብዙ ወጪ አውጥቶ የተገኘውና ይሄ ፕሮግራም እንዲዘጋጅ ብዙ ዋጋ ከፍሏል፣ ብዙ አግዟል። ስለዚህ እጅግ አድርገን እናመሰግናለን በድጋሚ ወንድሙ። በጣም ነው ደስ ያለኝ። ችግር ውስጥ ነው ያለነው። በጣም እንጋጫለን። በጣም ብዙ ነገር አለ ያሳስበኛል። ምክንያቱም ከችግር መውጣት የምንችለው ስለዚህ ነገር ማወቅ ስንችል፣ እርስ በርስ የምንጋጨው የምንባለው ከራሳችን ጋር እንጣላለን እና ይሄን የኢትዮጵያ ሕዝብ የሚያውቅበትን መንገድ እቺን የቀረችን እድሜ ማሳወቅ አለብን። እያንዳንዳችን ውስጥ ችግር አለ፣ እኔ ራሴ ውስጥ ችግር አለ። ግን እያወቅን በሄድን ቁጥር ዓለምን የምናይበት መነጽር በጣም ይቀየራል እና ዛሬ በቀላል መንገድ የተወሰኑ ነገሮችን እናያለን። ሁላችንም ሞባይል ይዘን የመጣን ነው። ሁላችንም ይሄን ተሸክመን የመጣን ነው። ስለዚህ ብዙ እናውቃለን። ወይ ነው ኤክስፐርት። ግን ይሄ ነገር በመምጣቱ እዚህ ጋር የምታያቸው ነገሮች ሁሉ መኪናውም፣ ሞባይሉም፣ ጂፒኤሱም ኤቭሪቲንግ ህይወታችንን ቀይረውታል። ግን ስለነዚህ ነገሮች የምናውቀው በጣም ትንሽ ነገር ነው። እነዚህን ሁሉ ነገር ግን የሰራው ይሄ ነው። ስለዚህ መሰረታዊ የሆነ ነገር ብናቅ አሁን ካለንበት ህይወት የተሻለ ማወቅ አለብን። እንግዲህ እንደምታዩት ዋቭ ማኑዋልስ ለእያንዳንዱ ነገር እንዳልኳችሁ ለሞባይል ፎኑም፣ ለኮምፒውተሩም፣ ለመኪናውም፣ ለምኑም እነዚህ ነገሮች ህይወታችንን ቀይረውታል። መኪና በመኖሩ ከአንድ ቦታ ወደ አንድ ቦታ ሄደናል። ማንኛችን አምሹር ኤክስፐርት አይደለንም። የሞባይሉም የኮምፒውተሩም የምኑም መሰረታዊ የሆነ ነገሮች ነው ያወቅነው። the same thing እነዚህን ሁሉ የሰራውን አእምሮ መሰረታዊ የሆነ ነገሮች ማወቅ ከቻል ህይወታችንን መቀየር ቢያንስ በሀገር ደረጃ አንጋጭም፣ አንባላም። መሰረታዊ ነገሮችን እናያለን ማለት ነው። እንግዲህ ዛሬ ሞባይል ፎን በ70 ፔጅ ድረስ ባለው ኢንስትራክሽን ይመጣል። ነገር ግን ቅድም 3 ፓውንድ እዚህ ኦልሬዲ ስላለ እኔ መልሱን በቀላሉ መለስኩት። 3 ፓውንድ ወይም 1.5 ኪሎ ግራም ይፈጃል በአማካኝ እና ይሄ ነገር ግን ሱፐር ኮምፒውተር የምንለው ህይወታችንን ራን የሚያደርገው በዜሮ ኢንስትራክሽን ነው። እንግዲህ ያንን ለማየት ያንን ነገር ያንን ኢንስትራክሽን ያንን ማኑዋል ፍለጋ ነው ዛሬ እንግዲህ የምንጀምረው። tonight you get the first honors manual for you. ትንሽ እንሞክራለን ሞዴል አድርገን ኮምፕሊኬትድ የሆነውን ኒውሮ ሳይንስ አእምሮን የሰው ልጅን ልክ ሞባይል ፎኑን ወይም ደግሞ ኮምፒውተራችንን ወይም ደግሞ ጂፒኤስ ወይም መኪና አንድ ሰው ማርሹን መሪውን መሰረታዊ የሆነ የመኪና ህጎችን የትራፊክ ህጎችን ካወቅን መንዳትና ህይወታችንን መቀየር እንችላለን። the same principle ነው። ይሄን ፕሪንሲፕል ታች ትምህርት ቤት ወስድ እንዴ ዛሬ ልጆች እኮ ኮድ እናስተምራለን አይደለም? ኮምፒውተር ኮድ እናስተምራለን ለአራተኛ ለአምስተኛ ክፍል። ነገር ግን the same principle ይሄንን አእምሮ ብርቅና ድንቅ የሆነውን ነገር ልጆችን ብናስተምር አትሊስት ኢሞሽናቸውን ማኔጅ ማድረግ ይችላሉ እና ያን ግንዛቤ እንዲኖረን ነው የምናደርገው። ፕሮፌሰር ስቲቭ ፒተርስ የታወቀ ሳይካትሪስት ነው በእንግሊዝ ሀገር ውስጥ። ይህ ሰው ይሄን በጣም ኮምፕሊኬትድ የሆነውን ነገር በጣም ሲምፕል በሆነ ነገር በሶስት መንገዶች ነው የከፋፈለው እና በዛ መሰረት እኔ የፈጠርኩት አይደለም፣ ግን ፕሮፌሰር ስቲቭ ፒተርስ በፈጠረው ሞዴል ላይ ነው ዛሬ ዲስከስ የምናደርገው። ፕሮፌሰር ስቲቭ ፒተርስ ሞዴል ዛሬ ለልጆች ይሰጣል። መጽሐፍ አለ። ልጆች ስለ አእምሯቸው በእንግሊዝ ሀገር ውስጥ በደንብ ይማራሉ እና ያንን እሱ እዛ እንግሊዝ ሀገር የሚሰራውን እዚህ ማምጣት እንችላለን ነው። ጥያቄዎች ይጠየቃሉ። ለምንድን ነው እንግዲህ በመጽሐፉ መጀመሪያ ላይ ለምንድን ነው ሙዴ ከፍና ዝቅ የሚለው? ለምንድን ነው የኔን ቁጣ መቆጣጠር የማልችለው? እንዴት ነው ሰዎች ጀጅ ያደርጉኛል ብዬ እማስበው? ለምንድን ነው ብዙ የሚጨነቀው? እንደዚህ አይነት ጥያቄዎች ይጠይቅና መልሱን ወደ ኋላ ከሱ ሞዴል ውስጥ እንድናገኝ ይረዳናል ማለት ነው። እና ሌላው እንፎክራለን፣ አንድ ነገር ፕላን እናደርጋለን፣ ግን ያን ነገር ሳናደርግ እንቀራለን። ያ ምንድን ነው? ሁለት ፐርሰናሊቲ አለ። እኛ አንድ የምንፈልገውን እንዳናደርግ
የሚከለክል እኛን ህይወት ሼር የሚያደርግ ትልቅ ፐርሰናሊቲ ከኛ ፐርሰናሊቲ የሚበልጥ አለ። ፕሮፌሰር ስቲቭ ፒተርስ የሚለን ያን ነገር አንደርስታንድ ማድረግ መቻል ትልቁ አቺቭመንት ነው ይላል። ከዛ በኋላ አንደርስታንድ ካደረግን በኋላ እንዴት ማኔጅ እናደርጋለን የመሳሰሉት ብዙ ነገሮች አሉ። በጣም ትልቅ ትሬኒንግ ነው በእንግሊዝ ሀገር ውስጥ። እንግዲህ በሶስት ነገሮች ነው ፕሮፌሰር ስቲቭ ፒተርስ አንጎላችንን እንድናውቅ ማንም መሰረታዊ የሆነ ሰው እንዲያቅለምለን አንድ ስሜት ሁላችንም ስሜት አለን ፍቅርን ጨምሮ በዚህ በሁለቱ ጆሮአችን መካከል። ሌላው የሚያሰላስል ጨረቃ ላይ ወሰደን ዓለምን እንደዚህ እንድንቀይር በቴክኖሎጂ እንዴ እንድናናብር በኤአይ ዓለምን እንደዚህ እንድንቀይር ያደረገ የአንጎል ክፍል አለ። ሶስተኛው ሀቢት የምንለው ነገር አለ እና እነዚህ ሶስት ነገሮች ይሄ የምታዩት ፕሪፍሮንታል ኮርቴክስ የምንለው ግንባራችን አካባቢ ያለው የአንጎላችን ክፍል የምናሰላስልበት ጨረቃ ላይ ወሰደን የአንጎላችን ክፍል ነው። ይሄ 25 ዓመት ከሞላም በኋላ ነው ከፍ ያለ የሚሄደው። እስከ 25 ዓመት ኢትዮጵያን አላውቅም በኢንሹራንስ በመኪና ኢንሹራንስ ፕሪሚየሙ ከፍ ነው የሚለው ምክንያቱም እስከዛ ድረስ ይሄ ስሜት አንጎላችን ዶሚኔት ስለሚያደርገን ከዛ በኋላ ከ25 ዓመት በኋላ ነው እንትን የሚለው እና ይሄ ነው እንግዲህ ፈጣሪ እኛ እንድናስብ እንድናሰላስል ነገ ፕላን እንድናደርግ አውሮፕላኑም ጨረቃውንም ኤአይውንም እንድናደርግ የሰጠን። እንግዲህ ከዛ ውጪ ስሜታዊ አንጎል ወይም ደግሞ አሚግዳላ የሚባል አንጎል ክፍል አለ። ያ ከእንስሳት ጋር ሼር የምናደርገው የአንጎላችን ክፍል ነው። ያ ምንድነው? ስሜታዊ ክፍል ነው። ሶስተኛው ይሄ ባዛል ጋንግሊያ የሚባለው ቦታ ሀቢት ነው። ለምሳሌ ከጠዋት ጀምሮ ጠዋት ተነስተን መታጠቢያ ቤት እንሄዳለን፣ ጥርሳችንን እንፍቃለን፣ ተነስተን መኪና እንሄዳለን። እያንዳንዱ ሀቢት የምንለው ነገር ከልጅነታችን ጀምሮ እስከ ዛሬ ድረስ ያለው ነገር እዛ ውስጥ ነው ያለው። እነዚህ መሰረታዊ የሆነ ነገር ሶስት ነገሮች የሚያስብ የአንጎል ክፍል አለ፣ ስሜት የተሞላበት የአንጎል ክፍል አለ፣ እንደገና ደግሞ ሀቢት ነው። 90% ኦፍ አወር ላይፍ ዴይሊ ሩቲናችን በቃ ሀቢት ነው እና እነዚህ ሶስት ነገሮች እንድናቅ ነው ፕሮፌሰር ስቲቭ እና ቤዝድ ኦን ዳት ነው ሞዴል እንግዲህ ያደረገው እና እነዚህ ነገሮች ከሶስቱ አንዱ ህይወታችንን ዶሚኔት ያደርጋሉ። አብዛኛው ጊዜ 90%ን ስሜታ አንጎላችን ነው ዶሚኔት የሚያደርገን። ያን አንደርስታንድ ማድረግና ማኔጅ ማድረግ ነው የሚለው ፕሮፌሰር ስቲቭ ፒተርስ እና ማን ነው የበላይነት ያለው በእኛ ላይ? ስሜታ አንጎላችን ነው? አውቶማቲክ የሆነ ኦቶፓይለቱ ነው? ወይም ደግሞ ራሽናል ፓርት ኦፍ ብሬን ነው? ያንን ነው የምናየው። እንግዲህ ይሄ አሚግዳላ የምንለው በኋላ ስም እንሰጠዋለን። እኔ ባሻ ግርግር ነው የምለው ወይም ደግሞ ሰበር ዜና ምናምን እያልን የምንፈልገው ያ ፓርት ኦፍ አንጎላችን ክፍል ነው። 3F ፋይት ፍላይት ፍሪዝ ወይ አንድ ነገር ለምሳሌ እዚህ ጋር መጥቶ አንድ ሰው ከኔ ጋር መጋፈጥ ቢፈልግ ወይም ደግሞ አንድ አደጋ ሊያደርስ ቢፈልግ አንድ ያን ሰው የፋይት ማድረግ እፈልጋለሁ ወይም ደግሞ ካልቻልኩ ማምለጥ ደግሞ ሁለቱም ካልሆነ ፍሪዝ አደርጋለሁ እና ይሄ ለኛም ለእንስሳትም ለምሳሌ እዚህ ቤት ውስጥ እንደዚሁ ያለን እንስሳቶችም አሉ። ድንገት የሆነ ነገር ቢፈነዳ የኛም የነሱ የአንጎል ክፍል ይሄ አሚግዳላ የምንለው ስለሆነ ከሶስቱ አንዱ ነገር ያደርጋል። መጀመሪያ የምናደርገው ማምለጥ እናመልጣለን፣ ሁላችንም ከዛ አካባቢ እንሄዳለን። ነገር ግን ያ ራሽናል ብሬን ስላለን ቀስ ብሎ የሚያስብ የአንጎል ክፍል ስላለን ለምንድን ነው የጠመንጃ ነው የፈንጂ ነው የምናምን የሚለው እናደርጋለን። ስለዚህ ይሄ የአንጎል ክፍል ለሰርቫይቫል በጣም ያስፈልገናል። ስሜቶቻችን በሙሉ ፍቅርን ጨምሮ እዛ አካባቢ ነው ያለው እና ይሄ የአንጎል ክፍል እንዳልኳችሁ 3F ፋይት ፍላይት ፍሪዝ የሚባለው አለ። ይሄ ሩመሩን ክሊኩን እንደገና ደግሞ ያው እንደ ሰበር ዜና እንደ ባሻ ግርግር የምለው አለ። በኋላ ጊዜ ካለ ኤክሰርሳይዝ እናደርጋለን። እያንዳንዳችን ስም እናወጣለታለን። ፕሮፌሰር ስቲቭ ፒተርስ የሚለው ምንድነው? ከራሳችን ጋር ሁል ጊዜ የሚኖር ነገር ስለሆነ ስም ማውጣት አለብን። ልክ እንደ አንድ ቤት እንስሳ ዲል ማድረግ መቻል መናገር ማለት መግራት መቻል አለብን። ለቤታችን እንስሳ ተፈጥሮ ኃላፊዎች አይደለንም። ነገር ግን ማኔጅ የማድረግ ኃላፊነት አለብን። ቅድም እንዳልኳችሁ ፈርስት ቲንግ ፕሮፌሰር ስቲቭ ፒተርስ የሚጠይቀን አንደርስታንድ ሁለት ፐርሰናሊቲ እንዳለን ነገር ማድረግ እንፈልጋለን። ያን ነገር ኦቨርራይድ የሚያደርገውን ግን ከኛ የበለጠ 5 times greater than us 5 ጊዜ ያህል ከኛ ይበልጣል፣ 5 ጊዜ ያህል ይፈጥራል። በኋላ ምን ያህል ሰከንዶች ልዩነት እንዳለ እናያለን እና
ይሄ አንገል ክፍል አንድ ነገር በተፈጠረ 0.07 ሰከንድ ውስጥ ለሊተኝተን ኮሽ ቢል የስሜት አንጎላችን ነው። ራሽናል ብሬናችን ተኝቷል። ቀን ሙሉ ስራውን ሰርቷል፣ ተኝቷል። ለሰርቫይቫል ያ ስላለ ነው እንግዲህ ሳይንቲስቶች የሚሉት እኛም ሌሎችም እንስሳት ዝርያዎች ሰርቫይቭ ልናደርግ የቻልነው በዚህ አንጎላችን ክፍል ነው። በጣም ጥሩ ሰርቫይቭ ማድረጉ በጣም ጥሩ ነው። ነገር ግን በአንደኛው መቶ ክፍለ ዘመን ያን ያህል ሰርቫይቫል ጥያቄ አይደለም። እንደ ድሮ የሐዲስ ዛ እንደተደረገው የዛሬ 2000 ዓመት እንደ እንስሳ ጥንታዊ ጋርዮሽ ዘመን ውስጥ በምንኖርበት ጊዜ ያው መከላከል ራሳችን በሰከንድ ውስጥ ተከላክለን ሰርቫይቭ ለማድረግ ነው። ነገር ግን ዛሬ እንግዲህ ዘር ለይተን ሁሉ ምንጣላው በዓለም ደረጃ ሁሉ ምንጋጨው ያ አንጎል ክፍላችን ዶሚኔት ስለሚያደርገን ነው። እና አለ ያ ዲዛይን እንደተደረገ ጥንታዊ አንጎላችን ክፍል ዶሚኔት ስለሚያደርገን እስከ ዛሬም ድረስ እንግዲህ ግጭትም አለመግባባትም የተለያዩ ነገሮች በዓለም ላይ ያሉት በዛ ነው። ነገር ግን ማኔጅ ማድረግ እንችላለን። ማወቅና ከተረዳን ማኔጅ ማድረግ እንችላለን ነው ፕሮፌሰር ስቲቭ ፒተርስ የሚያሳየን። ይሄ እንዳልኳችሁ የሚያመዛዝነው ግራ ቀኝ የሚያየው አንጎላችን ክፍል ከ5 ዓመት በኋላ ዴቨሎፕ የሚያደርገው ፕሪፍሮንታል ኮርቴክስ የምንለው የአንጎላችን ክፍል ያስባል፣ ያሰላሰላል። ፕሮፌሰር ስቲቭ ፒተርስ ስለው ሂዩማን ፓርት ነው የሚለው፣ ያኛውን ቺምፕ ነው የሚለው። የሰው ሞዴል ላለመውሰድ በሌላ ነው ኋላ አሳያችኋለሁ። ያ እንግዲህ ይሄ ነገር ትክክል ነው ትክክል አይደለም ብሎ ያስባል። 0.43 ሰከንድስ ያስፈልጋል። አንድ ነገር ይፈጠራል። ለዛ ነገር በ0.07 ሰከንድ ውስጥ ስሜታዊ አንጎላችን ፋይት ፍላይት ፍሪዝ ከሶስቱ አንዱ ነገሮች አክሽን ይወስዳል። ነገር ግን የምንድን ነው ቅድም እንዳልኳችሁ የጥይት ነው ወይስ የምንድን ነው የሚለውን ነገር ለማመዛዘን ይሄ ራሽናል ብሬናችን 0.43 ሰከንድ ይፈልጋል ማለት ነው። ልዩነቱ ማየት ትችላላችሁ። እንዳልኳችሁ ቅድም ሀቢት የምንለው ነገር ነው። 90% አወር ላይፍ ሀቢት ነው። ብሔራዊ ቲያትር ሲባል እያንዳንዳችን እናውቃለን። ብሔራዊ ቲያትር የት ነው ብለን ጉግል ለማድረግ ወይ እንትን ማለት አንፈልግም። ጠዋት ተነስተን ጫማችን እንዴት እንደምናስር፣ ልብሳችንን ቢጃማችንን አውልቀን መታጠብ፣ መኪና መንዳት፣ ጥርስ መፋቅ፣ እያንዳንዱ ነገር ሀቢት እዛ አንጎላችን ክፍል ስላለ ይሄ ነው እንግዲህ ከነዚህ ሶስቱን የአንጎል ክፍሎች ነው ፕሮፌሰር ስቲቭ ፒተርስ የሚያስተዋውቀን። እንግዲህ እነዚህን ሰው ሊገባው በሚችለው መንገድ ይሄ የኔ ቨርሽን ነው። ፕሮፌሰር ስቲቭ ፒተርስ ኮፒም ራይት አለ። this is my own version የትም ቦታ ልታገኙ የምትችሉት ነገር አይደለም። ያንን ምንድነው እንደ አንድ ፓይለት እንደ አንድ አውሮፕላን ወይም እንደ አንድ መርከብ የሰው ልጅ ጭንቅላት ብንወስድ ካፒቴን የሚባለው ራሽናል የሚያሰላስል አንጎል ክፍል አለ። ራዳር ደግሞ አለ፣ አደጋን ዲቴክት የሚያደርገው ክፍል አለ። ጂፒኤስ አለ፣ ኦቶ ፓይለት የሚያደርግበት። በዛ ብናረገው ሞር አንደርስታንድ ልናደርግ እንችላለን። ይሄ አሚግዳላ የምንለው ስሜታዊ አንጎላችን ክፍል ቅድም እንዳልኳችሁ ነው። ሪአክት ነው። ያው ሶስት ነገሮች ማሰብ የለም ሪአክት ማድረግ ነው። ሁለተኛው ይሄ ጂፒኤስ የምንለው ሀቢታችን በሙሉ ያለበት ነው። ሶስተኛው የሚያስብ የአንጎል ክፍል ነው። እና አሁን ራዳር ጂፒኤስ ካፒቴን የሚባል አንድ ሞዴል እንትናል። ይሄ ሲምፕል በሆነ ነገር ልጆች ሊገባቸው በሚችል አንደርስታንድ ሊያደርጉት በሚችለው መንገድ ይሄ ሞዴል መጠቀም እንችላለን ማለት ነው። ምን ያገናኘዋል የሰው ልጅ አእምሮንና ኮፊ ሴሪሞኒ? ይቅድ ማውረድ አለብን። አገርኛ ማምጣት መቻል አለብን። ኮፊ ሴሪሞኒ ማወቅ የለም። ያንናችን የምናውቀው ነው። ቻይና ሚዱ ጨረቃም ላይ ወጡ፣ ጃፓንም አሜሪካም ብንሄድ ኮፊ ሴሪሞኒ ማናቅ ማንኛችንም የለንም። your mind is like a coffee ceremony። እንግዲህ ማን ነው ቡናው የሚያፈላው? ማን ነው ዶሚኔት የሚያደርገው? እንግዲህ your fire ይሄ ቡናው የሚፈላበት አካባቢ እንደ ስሜት አንጎላችን እንደ አሚግዳላ እንደ ራዳር አድርገን ብንወስደው፣ ካፕቴን ሰላማዊት ደግሞ እንደ ራሽናል ብሬናችን አድርገን ብናስበው፣ ምክንያቱም አስባ ሰላስላ ቡናው እንዳይደፈርስ መጥና ምን ብላ ነው በደንብ የምታደርገው። ምክንያቱም ራሽናል ፓርት ኦፍ አወር ብሬን ሁል ጊዜም ቢሆን እሱን ስንጠቀም አመዛዝነን ይሆናል አሁን ነገ ምን ያጋጥመኛል ነው የምንለው። ነገር ግን ራዳራችን ዶሚኔት ካደረገ ማለትም ቡናው እሳት ከበዛበት ማኔጅ ካልተደረገ ቡና ይገነፍላል አይደለም? ልክ እንደዛው ስሜታዊ አንጎላችን ማኔጅ ካላደረግ ነው ገንፍሎ ያው እስከ መጋጨት እንደርሳለን። ሶስተኛው
ሀቢት ነው። እንግዲህ ሀቢቱ ላይ ምን አለ? እንግዲህ ራዳር ብለናል። ጀበናውና እሳቱ ያለበት ራዳር ወይም ከላይኛው ከዚህ ከኢራሽናል ፓርት ኦፍ አወር ብሬን ጋር የተያያዘ ነው። ካፒቴን ራሽናል ፓርት ኦፍ ፕሪፍሮንታል ኮርቴክስ የምንለው የምናስብበትን ክፍል ነው። ጂፒኤስ ያው ሀቢት ነው፣ ሴሬሞኒ ነው። ቡና አንደኛ ሁለተኛ የቡና ቁርስ ምናምን እንላለን አይደለም? እና ያ እዛ ጂፒኤስ ውስጥ የተለያዩ እምነቶች አሉ። ለምሳሌ የተለያየ ነገር አለ። አንዱ ዘር መጥላት እንትን ይላል፣ አንድ ነው ሰው ልጅ ይላል። እያንዳንዳችን የራሳችን የተለያየ ነገር አለ። ይሄንን እንደዚህ አድርጎ ማሳየት አሁን ማን ነው በግል ህይወት በግልም በአገርም ጥያቄዎች መጠየቅ እንችላለን። ማን ነው በዚህ ውስጥ ዶሚኔት የሚያደርገው? እንደ ሶሳይቲ የትኛው አንጎላችን ክፍል ነው? ራዳሩ ነው ወይስ ደግሞ ካፒቴኑ ነው ወይም ደግሞ ጂፒኤሱ ነው? ራዳሩን ብንወስድ በስሜት የተነሳስተን የምንኖር ህብረተሰብ ነን። እንደ ሰውም እንደ ሀገርም መጠየቅ መቻል አለብን። እንደ ሰው ልጅም በአጠቃላይ መጠየቅ መቻል አለብን። ነገር ግን ካፒቴናችን ወይም ደግሞ እዛ ካፒቴን ሰላማዊት እንደምለው ራሽናል ፓርት ኦፍ አወር ብሬን ዶሚኔት የሚያደርግ ከሆነ አስበን አሰላስለን ማድረግ እንችላለን ነው። እና the whole idea ምንድነው? ሶስት ነገሮች አሉ በጭንቅላታችን። አሁን ራሳችንን መጠየቅ ያለብን ምን አይነት ሰው ነኝ? ማን ነው ዶሚኔት የሚያደርገኝ? ስሜቴ ነው ዶሚኔት የሚያደርገኝ ወይስ ደግሞ አስቤ አሰላስሌ ነው የሚያደርገው ወይስ ደግሞ በደመነስ በኦቶ ፓይለት ነው የምኖረው? ያ ለእያንዳንዳችን ጥያቄ ነው። ከራሳችን አልፈን ደግሞ እንደ ሀገር ራሳችን መጠየቅ እንችላለን። ከሀገርም አልፈን እንደ ህብረተሰብ ነው። ዛሬ እኛ ብቻ እኮ አይደለንም፣ እኛ ብቻ አይደለም መሳቂያ ዓለም በጦርነት በስሜት አንጎል ነው የሚኖረው። እና እንደምናስበው ራሽናል አይደለንም። ጨረቃ ወጥተናል፣ ላይ ሄደናል። ዶሚኔት የምንደረገው ግን 90% አንድ የአንጎል ክፍል ዶሚኔት ነው የሚያደርገን እንደ ሰው ልጅ። እኛ ከእንስሳት የበለጠ እኮ እኛን የምንጨራረሰው። እንዳልኳችሁ ይሄ ስሜታዊ አንጎላችን ዶሚኔት ካደረገ 0.07 ሰከንድ ውስጥ አንድ ነገር ሊያደርግ ይችላል። ነገር ግን ከዛች ከ0.07 ሰከንድ 0.43 ሰከንድ ጋፕ ያለችውን ጊዜ ኢሞሽናል ኢንተለጀንስ የሚባለው ያ ነው። ያችን ጋፕ ማሳለፍ የምንችል ከሆነ የምንወስነው ውሳኔ ሞር ዋይዝ ይሆናል። ማይንድ ሴት ዶክተር ቀደም ስትናገር እንትን ብለናል። ግሮዝ እና ፊክስድ ማይንድ ሴትም ሆነ ኢሞሽናል ኢንተለጀንስም ያለው እዛች ጋፕ ላይ ነው። እና ኢራሽናል ፓርት ኦፍ አወር ብሬን ዶሚኔት የሚያደርገን ከሆነ ልክ ማኔጅ ማድረግ ካልቻል ልክ እንደ ቡናው ፈልቶ ይገነፍላል ማለት ነው። ነገር ግን ካፒቴን ሰላማዊት ኮንትሮል ማድረግ የምትችል ከሆነ ማኔጅ ማድረግ የምትችል ከሆነ ዲስ ፓርት ኦፍ ይሄ ራሽናል ፓርት ኦፍ ብሬን ኮንትሮል ማድረግ የሚችል ማኔጅ ኖት ኮንትሮል ማኔጅ ማድረግ የሚችል ከሆነ የተሻለ ነገር ሊኖረው ይችላል። ቡናውም የጣመ ሊሆን ይችላል ማለት ነው። ለምሳሌ መኪና ስንነዳ ከፊታችን አንድ ሰው ከፊት አቋርጦ ሲሄድ በዛች 0.07 ሰከንድ ምን አባቱ እንዴት እንትን ይለኛል። አንድ ሰው መጥፎ ነገር ሲናገረው መጥፎ ፊት ሲያሳየን ስሜታዊ አንጎላችን እንዳልኳችሁ 5 ጊዜ ያህል ፋስት ነው። ፕሮፌሰር ስቲቭ ፒተርስም ይነግራል። 0.07 እና 0.43 ኮምፔር ስታደርጉ 5 ጊዜ ያህል ዲፈረንስ አለ። እና እንደዛ አድርገን ነው የተፈጠርነው። በሌላው አንፃር ደግሞ ለሰርቫይቫል በጣም የሚያስፈልገን ነው። ሄይ አቴንሽን፣ አንድ ነገር መጣ፣ በዚህ በኩል እንዲሆናል፣ እንዲህ ተፈጥሯል፣ ተጠንቀቅ የሚለው አንጎላችን ክፍል ነው። ያስፈልገናል። ክፉ አይደለም፣ ጥሩ አይደለም። ቺምፕ ፓራዶክስ ነው የሚለው፣ ቺምፕ ነው የሚለው፣ ፓራዶክስ ነው የሚለው። ጥሩ አይደለም፣ ክፉ አይደለም። ክፉ ነው ልንለው አንችልም፣ ጥሩ ነው ልንለውም አንችልም። ክፉ ነው ካልነው በጣም ዶሚኔት ያደርገናል። ጥሩ ነው የምንለው ፓርት ደግሞ ለሰርቫይቫል ለግድ ያስፈልገናል። ለምሳሌ ምናልባት እናንተ ልትረዱን ትችላላችሁ። አሚግዳላ የተጎዳባቸው ሰዎች ምንም ነገር አንደኛ ምንም ፊሊንግ የላቸውም፣ ሁለተኛ ታንክም አውሮፕላንም የፈለገው መትረየስም ቢመጣ ምንም ነገር ራሳቸውን እንትን ማለት አይችሉም። እነዚህ ሰዎች ማሰብ ይችላሉ፣ ማመዛዘን የሆነ ነገር መናገር ይችላሉ። ነገር ግን ራስን እንደመከላከል ራስን ፕሮቴክት ማድረግ ያ አሚግዳላ መስራት የሚገባውን ፋይት ፍላይት ፍሪዝ የሚባለውን ነገር አይኖራቸውም። ስለዚህ ያስፈልጋል ለሰርቫይቫል የትኛውም የአንጎል ክፍል እንኳን የትኛውም የአንጎል ክፍል እያንዳንዱ ጣታችንና እያንዳንዱ ጥፍርም ሆነ ጸጉር የራሱ የሆነ ስራ አለው። ነገር ግን ካለ ቦታው ይሄ ስሜታዊ አንጎል ዶሚኔት ካረገን በላይፍም እንደ ህብረተሰብም እንደ ሰው ልጅም ትልቅ ችግር ውስጥ እንገባለን ማለት ነው። እንግዲህ ልክ ቡናው እሳት ከበዛበትና
ስራ ብለን ካልተቆጣጠር ነው እንደሚገነፍል ሁሉ የኛም ስሜት ይገነፍላል ማለት ነው። ስለዚህ የግድ ኮንትሮል ያስፈልገዋል ማለት ነው። ካፕቴኗን ብናያት በስነ ስርዓት ስራዬ ብላ በግሬስ በክብር አመዛዝና በደንብ እንትላለች። ያ ራሽናል ፓርት ኦፍ አወር ብሬንን የሚያሳይ ነው ማለት ነው። እንግዲህ አር ዊ ሰርቪንግ ዩኒቲ ኦር ዲቪዥን? ያን ሰዎችን ያከፋፈልን ነው ወይስ ደግሞ አንድነትን እየጠበቅን? ያን ይሄን ራሽናል ፓርት ኦፍ አወር ብሬንን ስንጠቀም ነው ማለት ነው። ሶስተኛው የቡናውን ብንወስድ ጂፒኤስ ቡናውን ብንወስድ ቡና ቆልተን ተፈጭቶ ከዛ በኋላ እንዴት ይፈላል፣ ከዛ በኋላ ቡና ቁርስ ይቀርባል፣ የመሳሰሉት ነገር አንደኛ፣ ሁለተኛ፣ ሶስተኛ የሚባል ሀቢት እንዳለን ሁሉ ኮፊ ሴሬሞኒም እንግዲህ የራሱ የሆነ ከአእምሯችን ጋር የሚመሳሰላል። ያ ሁልጊዜ ኮፊ ባየን ቁጥር መሰረታዊ የሆነ ነገር ስለ አእምሮ መናገር ባሰብን ቁጥር እነዚህ ነገሮች ሪሌት ማድረግ ይቻላል። እንግዲህ እዛ ጂፒኤሱ ላይ የተለያዩ ሲኒዎች አሉ። አንዱ ሲኒ ስለመከፋፈል ይሆናል አእምሯችን ውስጥ ያለው ስለመከፋፈል ሊሆን ይችላል። ሌላው ደግሞ ስለ ዩኒቲ ይሆናል እና ያን እንግዲህ ከጭንቅላታችን ጋር እና ከኮፊ ሴሬሞኒው ጋር ማያያዝ እንችላለን። ምን ቴክ አዌይ እንወስዳለን ከዚህ? ስሜል ሰርቭ ሼር። ስሜል እናርገው፣ ስሜታችን እንገነዘበው እንዳለ። ስሜትን አቮይድ ማድረግ አልችልም። ትልቁ ነገር ስሜታችን ምን ይመስላል ያን ነገር ፊል ማድረግ መቻል አለብን። ነገር ግን ስሜታችን የበላይ ሆኖ እንዳይወስደን ካፕቴናችንን መጠቀም አለብን። ጂፒኤሳችንን አፕግሬድ ማድረግ አለብን እና ከዚህ የምንወስደው ነገር ይሄ ነው። ስሜል ፓውዝ ማድረግ መቻል አለብን። ቅድም እንዳልኳችሁ አንድ ነገር ይፈጠራል። ስሜታዊ የሆነ ነገር ሲፈጠር ፓውዝ 2-3 ጊዜ ብተነፍስ አንድ ነገር ድርጊት ከማድረግ በፊት ኢሜልም ይሁን ጥይትም ተኩሼ ያ ስሜታዊ አንጎሌ 0.07 ሰከንድ ውስጥ ችግር ከመፍጠሩ በፊት በኋላ ከመጸጸት ሰው ከመግደል በፊት ያን ባደርግ ያቺ 0.43 ሰከንድ በምትሞላ ጊዜ ይሄ ራሽናል ብሬን ኢንጌጅ ስለሚያደርግ ያችን ነገር ማሳለፈን እና ያቺ ጋፕ በጣም ኢምፖርታንት ናት፣ እንደ ሀገርም እንደ ግለሰብም። እንግዲህ ስሜትን መጀመሪያ መረዳት መቻል፣ ፓውዝ አድርገን ሌት ካፕቴን ራሽናል ፓርት ኦፍ አወር ብሬን ነገሩን የያዘው እና ጂፒኤሳችንም ደግሞ ትሬን እናድርግ፣ እናሻሽል። በሀገራችን ለምሳሌ ታላቅን ማክበር፣ ከመናገር በፊት መስማት የመሳሰሉት ነገሮች አሉ። እነዛው እንግዲህ እዚህ ጂፒኤስ ውስጥ መክተት መቻል አለብን ማለት ነው። ይሄን በዚህ እናበቃለን። ኦኬ፣ ጥያቄ ነው እንግዲህ ቻሌንጅ ኢትዮጵያን ቱዴይ ሴሬሞኒ ማን ነው? ኮንፍሊክት ነው ወይስ ኮኔክሽን ነው? ማን ነው የበላይነቱን የያዘው? ራዳሩ ነው ካፒቴኑ ነው ወይስ ጂፒኤሱ ነው? the fire the host or the እንግዲህ ባህላዊም ደግሞ ተለምዳዊ የሆነ ነገር አውቶማቲክ በሆነ ኦቶ ፓይለት በደም ነፍስ የምናደርገው ነገሮች እነዚህ ነገሮች መጠየቅ ይቻላል። ለዲስከሽንም እንዴት አምሮ ለመስራት ያህል እንግዲህ ይሄ ወደ አገርኛ ለመውሰድ ትንሽ ገና ዴቨሎፕ እያደረኩ ስለሆነ አና ነገሮች ካሉ ፊድባክ እንቀበላለን። ግን ኮንሴፕቱ ምንድነው? ፕሮፌሰር ስቲቭ ፒተርሰን ማይንድ ሞዴል ወደ ሀገርኛ አምጥቶ ያለንን ችግር የምናይበትን መነጽር እንደ ሀገርም እንደ ግለሰብም ያለንን ችግር የምናይበት ዋስ ጎይንግ ኦን ማይንድ ቁጭ ብለን መጠየቅ ማን ነው ዶሚኔት ያደረገኝ የሚለውን ነገር ጥያቄ እንድንጠይቅ ይረዳናል ማለት ነው። ኢትዮጵያን ኤርላይንስ ሌላው የሀገር ኤግዛምፕል በአየሮቻችን ላይ እንትን ይላል። እንግዲህ እዛ ውስጥ 3 ነገሮች አሉ። ካፕቴን አለ፣ የሰለጠነ ካፕቴን አለ፣ ኮፓይለት አለ። ምናልባት ያን ኮፓይለት ሁሉም ኮፓይለት አይደለም፣ ያልሰለጠነ ሰው እንበለው እና እንደገና ደግሞ ጂፒኤስ አለ፣ ኦቶ ፓይለት። አንድ ጊዜ ሩቱን ከሞላም በኋላ ከዚህ ኬንያ ወይም ደግሞ ከዚህ ደቡብ አፍሪካ ብለን አንዴ ከሞላም በኋላ ፓይለቱ ብዙ ምንም ነገር ላይ ሰራ ይችላል። አውቶማቲካሊ ነው። ለምሳሌ 20 ዓመት የምንዳበትን መንገድ ብዙ ምጨነቅ እንዴት አድርጌ መንዳት እችላለሁ ብዬ ማስብበት ነገር የለም። ደግሞ ጫማ እንዴት ነው ማስረው፣ ደግሞ ስጋ ቢቀርብልኝ እንዴት አድርጌ ይበላለሁ፣ ሻይ እንዴት ነው የሚፈላው፣ ወይም ደግሞ ቀይ መብራት ሲመጣ ምን ማድረግ አለብኝ ብዬ አልጨነቅም። ኦልሬዲ ስቶርድ ጂፒኤስ ነው ያለው እና በሶስት ነገሮች እንግዲህ ከኮፊ ሴሬሞኒው ወደዚህ ስንመጣ በዚህ መልክ ልናየው እንችላለን። ራዳር አለ፣ ካፒቴን አለ፣ ጂፒኤስ አለ። አሁንም ራዳር ስሜት አንጎላችንና አሚግዳላ የምንለው ነው። ካፒቴኑ ራሽናል ፓርት ኦፍ አወር ብሬን ነው። ጂፒኤሱ ደግሞ ኦቶ ፓይለት ነው። እንግዲህ
ኮፓይለቱ ሁሉም ኮፓይለት ራሽናል ወይም ደግሞ ያልሰለጠነ አይደለም። ኮፓይለቱ በካፕቴኑ ፈንታ ኮፓይለቱ ያንን ነገር አውሮፕላኑ ራን የሚያደርግ ከሆነ ትንሽ ማዕበል ወይም አየር ወደ ላይ ወደ ታች ማለት ካለ ፓኒክ ያደርጋል። ስሜታዊ አንጎላችን ዶሚኔት የሚያደርገን ሰዎች ከሆነ ለትንሹም ነገር ዶሚኔት ያደርጋል። ያንን ነገር ሪሌት ለማድረግ ነው እንዳልኳችሁ። ትንሽ ነገር ከታየ 0.7 ሰከንድ ውስጥ ይሄ ስሜታዊ አንጎላችን ያን ነገር ይወስዳል። ከዛ በኋላ እሱ መሪውን ከያዘ ነገሮች ይበላሻሉ ማለት ነው። ስለዚህ ያንን በዛ አንጻር ከተረዳን፣ ነገር ግን ወደ ፓይለቱ ስንሄድ ፓይለቱ ትሬንድ የሆነ ስለሆነ የራሽናል ብሬናችን ማሰብ ማሰላሰል የሚችል ከሆነ ችግር ሞገድ በሚመጣበት ጊዜ አየር ወደ ላይ ወደ ታች በሚልበት ጊዜ ያስባል መቼ ወደ ላይ መቼ ወደ ታች ማለት እንዳለበት። እንደገና ደግሞ ይሄ ነገር በዚህ መንገድ መሄድ አለብኝ የለብኝም ብሎ መንገዶችን ሊቀይር ይችላል። ስለዚህ እኛ እንዴት አድርገን ራሳችንን እንደምንጠቀመው ነው የትኛው አንጎል ክፍላችን ነው ዶሚኔት የሚያደርገው። የሁሉ ኤግዛምፕል የሁሉ ነገሮችን መሬት ለማውረድ ነው። ምናልባት ቱማስ ሊሆን ይችላል ኤግዛምፕሉ፣ ግን we got three things ሶስት ነገሮች አሉ። ማን ነው ዶሚኔት የሚያደርገው? እንደ ሀገርስ ማን ነው? እንደ ህብረተሰብ ማን ነው የበላይ የሚለውን እንድንረዳ ነው። ራሽናል ብሬን ቅድም እንዳየነው 0.43 ሰከንድስ ዋይዝሊ አንድ ነገር ለማድረግ እና ያችን ጋፕ ሁልጊዜም ቢሆን መጠበቅ አለብን። አንድ ነገር እንደመጣ ቆይ ላስብበት፣ ቆይ እስቲ 2-3 ጊዜ መተንፈስ ትልቅ ጥበብ ነው። እዛ ላይ ነው ኢሞሽናል ኢንቴሊጀንስ የምንለው። ምክንያቱም ያ በ0.7 ሰከንድ ውስጥ የሚመጣው ግደለው ሊሆን ይችላል፣ ግን ከ0.43 ሰከንድ በኋላ ያለው ብዙ አማራጮችን ሊያይ ይችላል ማለት ነው። ጂፒኤሱ እንግዲህ ፕራክቲስ ሊሆኑ ሩቶችን ነው ሀቢቶችን ነው። ያንን ነው በአውሮፕላኑ በግል ህይወታችንም እንደዛ ነው ያለው። ግን አውትሌትድ የሆኑ ሩቶችም ሊሆን ይችላል። ያን መንገድ እንጠቀበት ይሆናል። አውትሌትድ የሆነ አስተሳሰብ ሊሆን ይችላል። ሶፍትዌራችን ጭንቅላታችን ውስጥም ማሻሻል መኖር ይገባናል ማለት ነው። እንግዲህ ያው በሀገራችን ኮራፕሽን ኖርማል ነው። በእያንዳንዳችን ጂፒኤስ ነው በእያንዳንዳችን በሁላችንም እንደ ኖርማል አድርገን የምንወስደው እንደ ኤግዛምፕል ብንወስድ ያን አንድ ማስተካከል ያለብን ነገር አለ ማለት ነው። ግን ያ እንግዲህ ኮራፕሽን እንዳዝ ኖርማል አድርገን ጂፒኤሳችን ውስጥ ካለ የሀገራችን እድገት ሃይጃክ ያደርጋል ማለት ነው። ኢን ክራይሲስ አር ዩ ሊድ ባይ አላርምስ ባይ ኮፓይለት ነው ወይስ በችግር ጊዜ ችግር ሲያጋጥመን ወይም ደግሞ ፓይለትስ ኒው ፓዝ ወይም ደግሞ በኦቶ ፓይለት ነው? እንግዲህ ይሄንን ነገር ማለት እንችላለን። እንደ ሀገርስ ማን ነው ከሶስቱ የበላይ ያለው? እንደ ህብረተሰብስ ማን ነው ከነዚህ ውስጥ ያለው? እንግዲህ አውቶ ፓይለታችንን ቅድም እንዳልኳችሁ ማስተካከል፣ ማረም፣ እንደገና ደግሞ ሪፕሮግራም ማድረግ እንችላለን። ይሄ ራሽናል ብሬናችን ሁለት ስራዎች አሉት። አንድ ስሜታዊ አንጎላችንን ራዳራችንን ካፕቴኑ ራዳራችንን ማኔጅ ማድረግ መቻል አለበት። እንደገና ደግሞ ጂፒኤስን ሪፕሮግራም ማድረግ መቻል አለበት። እና ያን ማድረግ የምንችለው አንጎላችን አእምሯችን እንደዚህ በቀላሉ ሊረዳበት የሚችለው ነው። ካምስ ቱ ሞባይል ፎን ሁላችንም አለን። ሞባይል ፎንም ልክ እንደዚሁ የማይንድ ኦፕሬቲንግ ሲስተም ሊኖረው ይችላል። ኖቲፊኬሽኑን እንደ ራዳር ብንወስደው፣ ካፕቴኑን እንደ ዩዘር እኔና እናንተ፣ እንደገና ደግሞ አፖቹን እንደ ጂፒኤስ ብናየው ይሄም አእምሮን ልክ እንደ ኮፊ ሰረሞኒ እንደ አውሮፕላኑ እንድናይ ያደርገናል። እና ሶስት ነገሮች ይዘን እንሄዳለን። who is in charge የሚለውን ነገር ራሳችን መጠየቅ እንችላለን። your brain is like smartphone, it's running on emotional glitch, fear pings በተለያየ ጊዜ በተለያየ ሰከንድ የእያንዳንዳችን ኖቲፊኬሽን የተለያዩ ነገሮች ያገኘዋል። ያንን እንደ ራዳራችን እንደ ኢሞሽናል ፓርት ኦፍ አወር ብሬን ብንወስድ እኛ ዩዘር ግን የመምረጥ መብት አለን። ኔጋቲቭ የሆኑ ነገሮችን መጥፎ የሆኑ ነገሮችን አቮይድ የማድረግ መጥፎ የሆኑ አፖችን መጥፎ ነው የሚያመጡትን ትዊተሮች መጥፎ ዘር አንዱን የሚነካ እንትኖችን የማስወገድ ወይም ደግሞ እኛ ብቃት አለን። እንግዲህ ይሄ ራሽናል ፓርት ኦፍ ብሬን ካፒቴን የምንለው ማኔጅ ማድረግ ሲችል ጂፒኤሳችንን ሪፕሮግራም ማድረግ ሲችል እንደገና ደግሞ ይሄንን ኖቲፊኬሽን ሲስተሙን በደንብ ማድረግ ስንችል ነው ማለት ነው። እንግዲህ ራዳር ልክ እንደ ኖቲፊኬሽን እንደ ቫይረስ ስካን ሁል ጊዜ ስሜታዊ አንጎላችን ራዳራችን እንትን እንደሚለው ሁል ጊዜም ቢሆን ልክ እዚህ ራዳራችን ላይ ወይም ኖቲፊኬሽናችን ላይ ሁል ጊዜ ክሊክ ያደርጋል። የተለያዩ ነገሮች ይመጣሉ። አእምሯችንም ያ ፓርት ኦፍ አወር ብሬን ሁል ጊዜ እንደ ይስራል። ነገር ግን we have the right
ቾይስ አለን መምረጥ እንችላለን ራሽናል ብሬናችንን ተጠቅመን እነዚህን ነገሮች ሁሉ ማስተካከል እንችላለን the whole idea is ምንድነው we have the power if we understand ሲስተሙን ካወቅን እንዴት እንደሚሰራ ካወቅን the user the captain የመምረጥ ልክ እንደ ካፕቴን ሰላማዊት የማመዛዘንና ቡናው መቼ እንደፈላ እንዳይገነፍል ኮንትሮል ወይ ማኔጅ ማድረግ መብት አለን ማለት ነው ጂፒኤሳችን ላይ ያንዳንዳችን ላይ ጥሩ አፖች አሉ መጥፎም አፖች አሉ ጥሩ አፖቹ ዌክ አፕ ኤርሊ ወርክ ሃርድ የመሳሰሉትን ነገር እንደ አንድ ኤግዛምፕል መውሰድ እንችላለን በዛ አንፃር ግን ኔጋቲቭ የሆኑ ነገሮች አሉ ትራይባል ባያዝ ኮራፕሽን የመሳሰሉት ነገሮች በሰዎች ጂፒኤስ እንደሚኖረው ሁሉ ሞባይሉም ላይ አለ ማለት ነው አፕግሬድ ኢትዮጵያን ኦፕሬቲንግ ሲስተም ሚት ኦር አክት ኢንስቶል ዊዝደም ፓውዝ ቢፎር ፖስቲንግ ትልቁ ነገር ሶሻል ሚዲያ ላይ ፖስት ከማድረጋችን በዛች 0.07 ሰከንድ ውስጥ ስሜታ አንጎላችን መጥቶ የማይሆን ነገር ሼር ከማድረጋችን በፊት ትንሽ ፓውዝ ብናደርግ ጊዜ ሰተን የነገር ለህብረተሰብ ይጠቅማል ለሀገር ይጠቅማል ወይም ደግሞ ጥሩ ነገር ያመጣል ያለያየናል የመሳሰሉትን ነገሮች ማድረግ ከቻል የተሻለ ነገር ልንፈጥር እንችላለን ነው የተሻለ እንደ ሀገር የተሻለ ልናመጣ እንችላለን አራተኛው ከምግባችን ጋር ነው በየአይነቱ አለ የሚያቃጥል ቀይ ወጥ አለ እንጀራ አለ ይሄንንም እንደ ማይንድ ሲስተም መውሰድ እንችላለን በየአይነቱ ምግብ ከሆነ እናማርጣለን ቀይ ወጥ አልጫ ተለያዩ ነገሮች ማለት እንችላለን ነገር ግን ቀይ ወጥ በርበሬ ወጥ ብቻ ከሆነ አንድ አይነት ነው ውጫችን በርበሬ ገብቶ ምን እንደሚያደርግ እናውቃለንና ያንን ከዛ መውሰድ እንችላለን እንግዲህ ፉድ ሜታፎርስ ላይ በየአይነቱ ላይ ቾይስ አለ ባላንስ ቫራይቲ አለ እንደገና ደግሞ ዴይሊ ኩዌስችን what did I consciously choose today አማራጮች አሉ ይሄን ራሽናል ብሬናችን ስንጠቀም አንድ የቀመስ ነው በርበሬውን በላው የሚመጣውን ነገር እናለን what made me burn emotionally እንግዲህ ያን መጠየቅ እንችላለን ጂፒኤስ እቺን ደግሞ እንጀራ ነው የሰጠነውን ነገር ነው ስንወለድኮ ባዶ ሃርድ ዲስክ ይዘን የተፈጠር ነው ከቤተሰቦቻችን ከአካባቢያችን ከምናችን ነው የትኛው ፓርት ኦፍ አወር ብሬን ዶሚኔት ያደርጋል ካፕቴኑ ነው ወይስ ራዳሩ ዶሚኔት እንደሚያደርገው ያ ጂፒኤስ ውስጥ ይጠቀማል ለምሳሌ አንድን ሰው ትራፊክ ላይ ወደፊት ሁሉ ጊዜ ቀድሞ ሲሄድ ያን ሰው የማይበት መንገድ ምናልባት ስሜታ አንጎሌ ዶሚኔት ራዳሬ ዶሚኔት አድርጎኝ ሰው ባቋረጠ ቁጥር አንድ ነገር መሳደብ ወይ አንድ ነገር ማድረግ አለብኝ ካል ጂፒኤስ ውስጥ ያ ነገር ይገባል ነገር ግን አይ ይሄ ሰው ምናልባት ችግርም ሊያጋጥመው ይችላል ወይም የራሱ የሆነ ችግር ሊኖረው ይችላል ስለዚህ ሰው ቀድሞኝ ሲሄድ ረጋ ብዬ ይለፍ የሰከንድ ጉዳይ ነው የሚለው ካለ ጂፒኤሳችን ይገባል ጂፒኤሳችን ምንም ፓወር የለውም እንደገባ እንደተሰጠነው ነው እንጀራም እንደዛ አብዞርብ እንዳደረግ ነው በኋላ እናያለን እንጀራና ኢሞሽናል ኢንተለጀንስ የሰጠነውን ነገር ይቀበላል ሽሮንም ይቀበላል ዶሮንም ይቀበላል እንደገና ደግሞ ጨው ይኑረው አይኑረው ቅቤ ይኑረውም አይኑረው ይቀበላል እና በዚህ አይነት መልክ ብናየው አንደርስታንድ እናረጋለን ራዳራችን በጣም ሪአክት ያደርጋል ካፕቴናችን ቾይስ ነው ጂፒኤስ አንድ ነገር ያደረግነው የሰጠውን ነገር ሪፒት ያደርጋል እዛ በኋላ የምታዩት ካፕቴናችን የተለያየ በየአይነቱ ምግብ አለ ማማረጥ እንችላለን ራዳራችን ቀይ ወጥ በርበሬ ወጥ ከሆነ ሁሉ ጊዜ ሪአክቲቭ ነው ጂፒኤሳችን ደግሞ አብዞር ያደርጋል ኢሞሽናል ብሬናችን ልክ እንደ በርበሬ ወጥ ነው አይደለም ገብቶ ያቃጥላል ድንገት አንድ ሰው ቢሰድበን ወይም አንድ ነገር ቢለን በቃ እሱ ዶሚኔት ካደረገን ልክ እንደ በርበሬ ወጥ ነው ገብቶ ከውስጥ ወደ ውጭ ያቃጥለናል እና ከዛ አንፃር ብናየው እንጀራ እውነቱን ለመናገር እንደ እንጀራ አይነት ኢሞሽናል ኢንተለጀንስ ያለው የለም ከእንጀራ ብዙ ነገር መማር እንችላለን ሁሉንም አይነት ነገር ማስተናገድ የሚችል ነው መጥፎንም ጥሩንም ነገር ሁለቱንም ያንጎላችን ያለውን ማስተናገድ ይችላል ማለት ነውና ምንድነው ዛሬ ራሳችንን ስንጠይቅ ልክ እንደ በርበሬ ወጡ ነው ወይስ እንደ በየአይነቱ ነው ሪአክት የምናደርገው እንደ በርበሬ ወጡ ከሆነ ያው አገራችን ውስጥ እንደምናደርገው በትንሹም በትልቁም አለመግባባት ሊኖር ይችላል ግን በየአይነቱ ዶሚኔት የሚያደርግ ከሆነ አማራጮችን በተለያየ ማየት እንችላለን እንጀራው ግን ለሁሉንም ሰርቭ ስለሚያደርግ እንደሰጠነው ነው ይሄ ጂፒኤሳችንን
የሰጠውን ያስተናግዳል ነው እንዴ የትኛውን የመረጥ ነው የሚለው ነገር እንትን ይላል። እንጀራና ኢሞሽናል ኢንተለጀንስ the sponge of the mind metaphor እንጀራ absorbs everything በበርበሬ የተሰራ ዶሮ ንስጠው ምስር ወጥ ይሁን እዚህ ጋር እንደምታዩት ነው። ምናልባት ከራበን ምናልባት ይቅርታ ሽሮውንም ያስተናግዳል ጎመኑንም ጀጃ አያረግም ምንም ይሄ ይሆናል አይሆንም በፈለግነው ነገር ጎመኑን አቅርብለት ግን ለእናንተ ብዬ እነግራችኋለሁ እያንዳንዳችን እንጀራ ነው የምንበላው ግን የምንበላው እንጀራ ከምንበላው እንጀራ መማር መቻል አለብን ነገ ወይም ዛሬ ማታ ገብተን እንጀራ ስንበላ አትሊስት ይሄን ነገር ማስታወስ እንችላለን የእንጀራ እህል ፔሸንት ይኖረን ማለት ነው። ከዚህ ምን እንማራለን? ማይንድ ሌሰን ምንድነው? እንጀራ is your emotional awareness a good leader like እንጀራ must absorb ጥሩ መሪ ከሆን እንደ እንጀራ የተለያዩ ስም ቀይወጡንም አልጫውንም ጎመኑንም ምስሩ ወጡንም ሁሉንም እንደ ስሜቱን ማስተናገድና አብዞር ማድረግ ቻይ መሆን መቻል አለብን። ከዛ በኋላ የራሳችንን ስሜት የሰዎችንም ስሜት በአግባቡ ማስተናገድ መቻል አለብን። ከእንጀራ የምንማረው አንድ ሌሰን ይሄ ነው። ከመውረድ በፊት አንድ ነገር ልንገራችሁ። ቺምፕ ኮርነር የሚባል አለ። ራዳሩን ስሜታዊ አንጎልን ተማሪዎች ትምህርት ቤት ውስጥ ነው ልጆች ራሽናል ብሬናቸው በጣም ሲያስቸግራቸው በቃ ቺምፕ ኮርነር ይላከ ይባላል። ሄዶ ማኔጅ አድርጎ ይመጣልና በዛ አይነት መንገድ በቀላሉ ሰዎችን እኛ አይደለንም ዛሬ የምንጋጨው እኛ ሳይሆን የስሜታዊ አንጎላችን ዶሚኔት ስላደረገን ነው። ያን ማስተማር ከታች ከልጆች ጀምሮ ማስተማር ከቻል ምናልባት በጣም ኢሞሽናሊ ኢንተለጀንት ያለው ህብረተሰብ መፍጠር እንችላለን። ጊዜ ካለ የሚቀጥለው ጊዜ እመጣለሁ ማለትም ሰዓት ካለን I don't think we have ትንሽ ራን አውት አድርገናል። አመሰግናለሁ።